የብልጽግናው አገዛዝ የሰሞኑ አዲስ ቀጠናዊ ጦርነት ድግስ ሚስጥር አማራን የማጥፋት ፕሮጀክት ነው። በሁለት ቀን ትጥቅ አስፈትቼ አማራውን በባርነት ገዛለው ርስቶቹንም መደራደሪያ አደርጋለሁ በሚል እብሪት በህዝባችን ላይ ጦርነት ያወጀው አገዛዝ ቅስሙ የተሰበረው ገና ጦርነቱን በለኮሰው የመጀመሪያው ሳምንት ላይ ነበር። የመጀመሪያው ኮሎኔል ባህር ዳር ላይ የማረክነው ጠላት በጎጃም፣ በጎንደር፣ በሸዋ፣ በወሎና በወለጋ ቀጠናዎች በብዙ ሺህ የሚቆጠሩ የቡድንና የነፍስ ወከፍ መሳሪያዎችን ሚሊዮን ተተኳሾችን ዙ 23ን ጨምሮ ከባድ መሳሪያዎችን ማርከነዋል። በርካታ አሃዶችን በተለይም በክፍለ ጦርና በሬጅመንት ደረጃ ያሉትን ከነ አመራሮቹ በተደጋጋሚ ደምስሰናል። በብዙ ሺህ የሚቆጠሩ ምርኮኞችን ወደ ቤተሰቦቻቸው ልከናል። ከፊሉንም ለቀይ መስቀል አስረክበናል። የክልሉን ዋና ከተማ ጨምሮ በሁሉም ከተሞች ጠላት ላይ ከባድ ምቶችን አሳርፈናል። በዚህ የትውልዱ አስደናቂ ተጋድሎ ነባሩን የብአዴን መዋቅር በማፈራረስ አገዛዙን አየር ላይ የተንሳፈፈ ፊኛ ማድረጋችንን መሬት ላይ ያለው ህዝብ ብቻ ሳይሆን ዓለም አቀፍ ማህበረሰቡም በገሃድ የመሰከረው ሀቅ ነው። በዚህ ምክንያት አገዛዙ በውጊያ እንደማያሸንፈን ሲያውቅ ሌሎች የጥፋትና የማደናገሪያ ስልቶችን ሲጠቀም ቆይቷል። ከነዚህ የጥፋት ፕሮጀክቶች መካከልም ንጹሃን ላይ ያነጣጠረው ጥቃት ጎልቶ ይጠቀሳል። የአማራን ህዝብ ማንበርከክ ያገዛዙ ጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ በህዝቡ ላይ በድሮን በጀትና በሌሎችም ከባድ መሳሪያዎች ድብደባ በማድረግ የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና መፍጠር እንደ ስልት ለመጠቀም ሞክሯል። በዚህም የንጹሃን መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቤተ እምነቶችንና ጤና ተቋማትን ጨምሮ ኃላፊነት በማይሰማው መልኩ ጭፍጨፋዎችን ፈጽመዋል። በዚህ ምክንያት በርካታ ሴቶች፣ ህፃናት፣ አረጋውያንን ጨምሮ ሰላማዊ ዜጎች በግፍ ተገለዋል። ይሁን እንጂ ያገዛዙ ጭካኔ ህዝባዊ መሰረታችንን ከማጠንከርና አረመኔነቱን ከማረጋገጥ ያለፈ ምንም ያመጣለት ፋይዳ የለም። ሌላው ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት መጠቀም ነው። በራሱ ህዝብ ላይ ጨካኝ አረመኔ ተግባራትን የሚፈጽም አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም። በተለይም ግጭት ጠማቂው የብልጽግና አገዛዝ የሀገርን ሉዓላዊነት አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት ሀገር ውስጥ አንዱን በአንዱ ላይ በማስነሳት ግጭትን በመለኮስ በፍቅር የሚኖሩትን ማህበረሰቦች ሳይቀር ለራሱ ፕሮጀክት በሚመቸው መልኩ ስውር ጦር በማስገባት ሲወጋና ሲያስወጋ ቆይቷል። ከዚህም ባሻገር ለዘመናት በመከባበርና በፍቅር የኖሩ አጎራባች ሀገራት ድረስ በመዝለቅ እርስ በርስ እንዲከፋፈሉ ዓለም አቀፍ የሉዓላዊነት ሕግን በመጣስ ታጣቂዎችን በማሰልጠንና በማሰማራት ለጎረቤቶቻችን ጠንቅ እየተከለ ይገኛል። አብይ አህመድ የቀጠናው የሰላም ጸርና አተራማሽ ስለመሆኑ በየጊዜው ያደረጋቸው መርህ አልባ ስምምነቶች፣ የአደባባይ መግለጫዎችና መሐላዎች በቂ አመላካች ናቸው። ከምንም በላይ የቱርክ፣ የዩናይትድ አረብ ኤሚሬት፣ የቻይና፣ የአዘርባይጃን ድሮኖችና ሌሎች ዘመናዊ የጦር መሳሪያዎችን በአማራ ህዝብ ላይ በመሞከር የአገሪቱን ህዝብ የአዳዲስ የጦር መሳሪያ መሞከሪያ ያደረገው አገዛዝ የኢትዮጵያን ክብርና ሉዓላዊነት ተራ ሸቀጥ እንዳደረገው ሌላኛው ማሳያ ነው። እውነታው ይህ ሆኖ ሳለ አንድ ጊዜ በባህር በር ጉዳይ፣ ሌላ ጊዜ በሉዓላዊነትና የወደብ ጉዳይን አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባን ህዝብ ለማዘናጋትና በሌላ ትኩረት ተጠምዶ ዋናውን አጀንዳውን ቸል እንዲለው እንዲሁም የትግላችንን ማህበራዊ መሰረት ለመናድ ከፍተኛ ጥረት አድርጓል። በእርሻ ማሳው፣ በንግድ ቦታው፣ በአምልኮ ቦታዎች እንዲሁም በመኖሪያ ቤቱም ጭምር እያለ የሚጨፈጭፈውን ህዝብ በዚህ መልኩ ለማታለል ያደረገው ሙከራ አገዛዙ በፖለቲካ መቀንጨር መጠቃቱን ያረጋግጥና የከሸፈ ጉዳይ ነው። ሌላው የብልጽግናው አገዛዝ ፕሮጀክት የስውት ትርክቶች ግንባታ ሙከራ ማድረጉ ነው። የፋኖ ኃይል ከአብይ አህመድ ሰራዊት ጋር ጦርነት በጀመረበት ወቅት አገዛዙ ከሌሎች ኃይሎች ጋር አፍላ ፍቅር ላይ ነበረ። በተለይም ከአገዛዙ ሰራዊት የመጀመሪያዎቹን በርከት ያሉ የቡድን መሳሪያዎችን በመማረክ ኃይላችንን ባጠናከርንበት ወቅት አገዛዙ ከትግራይ ኃይልም ሆነ
ከሌሎች የቀጠናው ኃይሎች ጋር ግጭት ውስጥ አልገባም ነበር። ፋኖ በራሱ አቅም ወራሪውን ሰራዊት በመመከት ወደ መልሶ ማጥቃት ይሸጋግራል ብሎ ማሰብ የተሳነው የብልጽግና ቡድን ተከታታይ ባዳና ባንዳ የሚሉ መሰረተ ቢስ ፍረጃዎችንም ሊያለማምድ ሞክሯል። የማጥቃት ዘመቻዎችን በራሱ የእብሪት እቅድ ጀምሮ በሂደት መቋቋም ያልቻለውን ኃይል በስም ማጥፋትና በሐሰት ትርክት ዘመቻ ለማዳከም ሞክሯል። አንድ አይሆንም በታትነነዋል የተባለው ፋኖ በረቀቀ ያመራር ጥበብ እንደ አለት የጠነከረ ድርጅት ሲፈጥር በሌሎች ኃይሎች ትዕዛዝ ነው፣ የጠላት ድጋፍ ነው፣ አንደኛው ወደዚህ ሌላኛው ግን ወደዚያ ነው በሚል መቀባጠር ጀመረ። ይህም አልበቃ ብሎት ሎጂስቲክ፣ ፕሮፓጋንዳ እንዲሁም ፖለቲካ የሚሰፍርልን ኃይል እንዳለ አድርጎ ያለማቋረጥ በመለፈፍ ላይ ይገኛል። ከገባበት የእብሪት ጦርነት መውጫ ያጣው አገዛዙ ለአማራ ሕዝብ አጀንዳ በመታመን በብሔራዊ ጀግንነትም ሆነ በራስ በቅነት በመታገል የፋኖን ሰራዊትና አመራር የሚቀድም እንደሌለ ጠንቅቆ ያውቃል። ሌላው የጦርነቱን ገጽታ ቀጠናዊ የማድረግ ግብግብ ይጠቀሳል። ኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸውን የውጭ ግንኙነት መርሆችን በመጣስ በሶማሊያ በሱዳንና ኤርትራን ጨምሮ የዲፕሎማሲ ሀሁን በጣሰ መንገድ የትንኮሳ ተግባራትን ፈጽመዋል። ደቡብ አፍሪካ፣ ናሚቢያና ዚምባብዌ ጨምሮ ለአፍሪካ ሀገራት ነጻነት የቀዳሚነት ሚና የተጫወተችው ኢትዮጵያን ገጽታና ታሪክ በማይመጥን ሁኔታ በሌሎች ሀገራት ላይ ወታደራዊ ጣልቃ ገብነቶችን ጭምር አድርጓል። በዚህም ከአማራ ሕዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው ሞክሯል። የአማራን ሕዝብ የተጋድሎ ትርክት በቀጠናዊ ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና ተጋድሎ በአርቲፊሻል ብሔራዊ ጀብደኝነት ለማደብዘዝ ጥረት አድርጓል። ይህም እንደ ሌሎቹ ማደናገሪያዎች ከጅምሩ የከሸፈ ነው። የአብይ አህመድ አገዛዝ ትልቁ ፈተናና ድንጋጤ የፈጠረበት ደግሞ የአማራ ፋኖ ብሔራዊ ንቅናቄ መወለድ እንደሆነ ለመላው ሕዝብ ግልጽ የሆነ ጉዳይ ነው። አገዛዙ ቢሊዮን በጀት መድቦ ብዙ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው፣ ድርጅት ከተፈጠረም እንዳይጸና ማድረግ ነበረ። ገና የአንድነቱ ውይይት መስመር መያዝ ሲጀምር የቆዩ የጠላት ተላላኪዎች ሮጠው ጠላት ጉያ በመሸሸግ ያሉባልታ ናዳ የሚያወርዱት የድርጅቱ መፈጠር የተልኳቸውን ክሽፈት ስለሚያንጸባርቅባቸው ነበረ።